ሰላም እንዴት ናችሁ? ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ፋይናል ኤግዛም የተለያዩ ዩኒቨርሲቲዎች በተለያዩ ጊዜ ከምዕራፍ 5 ያወጡትን ጥያቄዎችን ወደ እናንተ አደርሳለሁ ማለት ነው። እነዚህን ጥያቄዎች በደንብ ከሰራችሁ ባታነቡትም እንኳን መጻፋችሁን በትክክል ፈተናውን መስራት ትችላላችሁ። በጥልቀት ነው የሰራሁላችሁ። በሶስት ፓርት ነው የከፈልኩት። የመጀመሪያው ምርጫ ነው። ከዛ ማቺንግ አለ። ከዛ ደግሞ ሾርት አንሰር የምትሰጡት ጥያቄዎች አሉ። ስለዚህ በደንብ ቻናሉን ተከታተሉ። እስከ መጨረሻው ድረስ ከተከታተላችሁ በደንብ ትጠቀማላችሁ ብዬ አስባለሁ። ለሌሎችም እንዲዳረስ ሰብስክራይብ ሼር በማድረግ አብራችሁን ቆዩ። ከፓርት 1 እንጀምራለን። ፓርት 1 ምርጫ ነው። የመጀመሪያው ጥያቄ it is thought to be that temperature in the lower atmosphere decreases with increasing altitude partially caused by all of the following except A, because density of air decreases with altitude, B, the sun heated the atmosphere directly from above, C, the atmosphere heated directly from the ground, D, the atmosphere heated indirectly from the sun ይነን ይላል። ለዚህ ይሄኛው ጥያቄ የሚለው በታችኛው አትሞስፌር ክፍል ላይ አልቲቲዩድ እየጨመረ ከፍታ እየጨመረ ሲሄድ ቴምፕሬቸር የሚቀንስበት ምክንያት እነዚህ በሙሉ ምክንያት ናቸው። አንዱ ሲቀር ኤክሰፕት ይላል። ስለዚህ የመጀመሪያውን ኤ ቢኮዝ ዴንሲቲ ኦፍ ኤር ዲክሪዝስ አልቲቲዩድ ልክ ነው። ታችኛው አትሞስፌር ክፍል ዴንሲቲው ቲክ ነው አትሞስፌሩ፣ ምክንያቱም ውስጡ ደስት አቧራዎችና ወተር ድሮፕሌቶች ያሉበት ስለሆነ ከፍተኛ ዴንሲቲ ያለው ነው ታችኛው ሎወር ላይ ያለው። ስለዚህ ወደ ላይ ሲሄድ አትሞስፌሩ ዴንሲቲው ቀነሰ ነው የሚሄደው አልቲቲዩዱ እየጨመረ ሲሄድ፣ ይሄኛው ልክ ነው ማለት ነው። the sun heated the atmosphere directly from the above አትሞስፌር ፀሐይ ቀጥታ አትሞስፌርን ከላይ አታሞቀውም። ለዚህ ይሄኛው አይሆንም። the atmosphere heated directly from the ground ፀሐይ ይመጣል። ከዛ የመጣው ፀሐይ መሬትን ያሞቅና ከዛ ከመሬት የተነሳው ሙቀት ነው ምንን የሚያሞቀው አትሞስፌሩን ዋርም የሚያደርገው ማለት ነው። ስለዚህ አትሞስፌር ሂትድ የሚያገኘው ሙቀት የሚያገኘው ከግራውንድ ነው። ልክ ነው። ፀሐይ ምድርን ታሞቃለች። ከዛ ከምድር የሚነሳው ሙቀት ደግሞ አትሞስፌርን ያሞቃል። ይሄ ልክ ነው። ዲዝ አትሞስፌር ሂትድ ኢንዳይሬክትሊ ፍሮም ዘ ሰን አትሞስፌር ቀጥተኛ ባልሆነ መንገድ ነው ከፀሐይ የሚሞቀው ነው የሚለው ልክ ነው። ቀጥተኛ መሬትን ታሞቃለች ቀጥታ ዳይሬክትሊ ማለት ነው። ኢንዳይሬክትሊ ደግሞ ከመሬት ደግሞ የተነሳው ሙቀት አትሞስፌርን ያሞቃል ብለናል። ስለዚህ ኢንዳይሬክትሊ ነው ማለት ነው ፀሐይ አትሞስፌርን ሙቀት የምትሰጠው። ስለዚህ ይሄ ልክ ነው ማለት ነው። ስለዚህ ልክ ያልሆነው ምንድነው? ቢ ነው ማለት ነው። ዳይሬክትሊ ከአባፍ ሳይሆን ኢንዳይሬክትሊ ነው። ምድርን አሞቃ ከምድር ከሞቀ በኋላ ደግሞ ከፍ ብሎ ያለውን አትሞስፌር ደግሞ ሙቀት ያገኛል ማለት ነው። ሁለት which of the following is false about the appearance of solar radiation over the surface of the earth? A, during equinox the length of the day and night in any place over the surface of the earth is equal. B, during winter solstice the position of the sun is at the tropic of Capricorn. C, there is a maximum insolation in the northern hemisphere during winter solstice. D, day and night are equal throughout the year at zero latitude in none of the above ይላል። ሁለተኛው ጥያቄ ውሸት የሆነው ወይም ደግሞ ትክክል ያልሆነው ስለ ሶላር ራዲዬሽን አፒረንስ አቋቋም የትኛው ነው ነው የሚለው ዱሪንግ ኢኳኖክስ ማለት ፀሐይ ምን ስትሆን ማለት ነው? አት ኢኳተር ስትሆን ማለት ነው። ኢኳተር ላይ ስትሆን ነው ኢኳኖክስ። the length of the day and the night in any place over the surface of the earth is equal ልክ ነው። ፀሐይ ኢኳኖክስ ላይ ሆነች ማለት ኢኳተር ላይ ናት። የቀንና የምሽትና የቀን ርዝማኔ እኩል ነው የሚሆነው ማለት ነው በማንኛውም ቦታዎች። ቢ ዲዩሪንግ እነዚህ ኢኳቶር አካባቢ ያሉት ቦታዎች ጋር ማለት ነው። ዲዩሪንግ ዊንተር ሶሊስታይስ ዘ ፖዚሽን ኦፍ ዘ ሰን ኢዝ አት ትሮፒክ ኦፍ ካፕሪኮርን። ሌላ በደንብ መረዳት ያለባችሁ ጥያቄ እዚህ ጋር ያሉትን እነዚህን ሄሚስፈሮች በደንብ ማወቅ መቻል አለባችሁ። ኢኳቶር እዚህ ጋር አለ 0 ዲግሪ ላቲቲዩድ፣ ከዛ 23 ዲግሪ ሃፍ ደግሞ በኖርዘርን ሄሚስፈር ትሮፒክስ ላይ ያለው፣ እንዲሁም 23 ዲግሪ ሃፍ ሳውዘርን ሄሚስፈር። እነዚህ ሁለቱን ሄሚስፈር ያዙ። ከዛ ከዜሮ ወደ ኖርዘርን ሄሚስፈር 23 ዲግሪ ሃፍ ላይ ያለው ትሮፒክ ኦፍ ካንሰር ነው የሚባለው። ከታች በሳውዘርን ሄሚስፈር ላይ ያለው ደግሞ ትሮፒክ ኦፍ ካፕሪኮርን ነው የሚባለው። ስለዚህ ትሮፒክ ኦፍ ካንሰር ካለ ስለ ኖርዘርን ሄሚስፈር ትሮፒክስ 23 ዲግሪ ሃፍ ነው ማለት ነው። ካፕሪኮርን ካለ ደግሞ ሳውዘርን ሄሚስፈር ነው ማለት ነው 23 ዲግሪ ሃፍ። እነዚህን ሐሳብ ያዙ። ከዛ during winter solstice the position of the sun is at tropic of capricorn። ከዛ ሌላ ሁለተኛው ሐሳብ እዚህ ላይ ጨምረን የምናየው እዚሁ ጋር አንደርስታንድ እንድታደርጉ። ስለዚህ ኢኮኖክስ ላይ ስትሆን ፀሐይ ምን ይሆናል ብለናል? በኖርዘርን ኢኳተር ወይም ደግሞ 0 ዲግሪ ላቲቲዩድ ላይ ትሆናለች። ኢኳተር ላይ ምን ሲሆን? ኢኮኖክስ ሲሆን። ከዛ ሶሊስታይስ ደግሞ ሲሆን አንዴ በኖርዘርን ሄሚስፈር ትሄዳለች፣ አንዴ በሳውዘርን ሄሚስፈር ትሄዳለች። በሰመር ሲሆን በሰመር ጊዜ ሲሆን ሰመር ሶሊስታይስ ሲሆን ምን ትሄዳለች? ኖርዘርን
ትሮፒክ ኦፍ ካንሰር ላይ ትወዳለች። ኖርዘርን ሄሚስፈር ላይ ሄዳ ማለት ነው። በኖርዘርን ሄሚስፈር ላይ ትሄዳለች። በምን? በሰመር ሶሊስታይስ። በዊንተር ሶሊስታይስ ጊዜ በዊንተር ደግሞ ሲሆን ወዴት ትሄዳለች? ሳውዘርን ሄሚስፈር ትሄዳለች ማለት ነው። ሳውዘርን ሄሚስፈር ላይ ደግሞ ምን አለ? ትሮፒክ ኦፍ ካፕሪኮርን አለ። ስለዚህ ትሮፒክ ኦፍ ካፕሪኮርን፣ ሳውዘርን ሄሚስፈር፣ ዊንተር ሶሊስታይስ እነዚህን ያዙ። በኖርዘርን ሄሚስፈር ላይ ደግሞ ኖርዘርን ሄሚስፈር፣ ዊንተር ሶሊስታይስ፣ ትሮፒክ ኦፍ ካንሰር እነዚህን ሐሳብ ያዙ። ኢኳተር ኢኮኔክስን ያዙ። በጣም አሪፍ። ከዛ ዱሪንግ ዊንተር ሶሊስታይስ the position of the sun is as a tropic of capricorn። ስለዚህ ዊንተር ሶሊስታይስ ቀደም እዚህ ጋር እንዳልነው ፀሐይ ትሮፒክ ኦፍ ካፕሪኮርን ኖርዘርን ሄሚስፈር ሳውዘርን ሄሚስፈር ላይ ሄዳ ትሮፒክ ኦፍ ካፕሪኮርን ላይ ትሆናለች ይላል። ይሄም ልክ ነው። there is a maximum insolation in the northern hemisphere during winter solstice ይላል። but during winter solstice በኖርዘርን ሄሚስፈር ላይ ማክሲመም ኢንሶሌሽን ወይም ደግሞ ከፍተኛ የሆነ የፀሐይ ሙቀት አለ ነው የሚለው። በምን? በዊንተር ሶሊስታይስ ጊዜ ኖርዘርን ሄሚስፈር ላይ ነው የሚለው። ዊንተር ሶሊስታይስ ደግሞ የት ነው ያለው? ሳውዘርን ሄሚስፈር ላይ ነው ያለው ቅድም እንዳለው። ስለዚህ ዊንተር ሶሊስታይስ ከሆነ ኖርዘርን ሄሚስፈር ሳይሆን ምንድን ነው የሚሆነው? ሳውዘርን ሄሚስፈር ነው የሚሆነው። ስለዚህ ይሄኛው አይሆንም። ዴይ ኤንድ ናይት አር ኢኳል ስራውት ዘ ይር አት 0 ዲግሪ ላቲቲዩድ። 0 ዲግሪ ላቲቲዩድ ማለት ኢኳተር ነው። ኢኳተር ላይ ደግሞ ኢኮኔክስ ነው ያለው። ኢኮኔክስ ደግሞ ማለት ዴይ እና ናይት ኢኳል ናቸው። ስለዚህ ይሄም ልክ ነው። ለዚህ መልሶ ፎልስ የሆነው የትኛው ነው? ሲ ነው። በዚህ ሐሳብ ኢኮኔክስ ሶሊስታይስን እና ትሮፒክ ኦፍ ካፕሪኮርን እና ካንሰርን ሐሳብ እንዳገኛችሁ ተስፋ አደርጋለሁ። ከዛ 3 on a saturated atmospheric condition somebody recorded a temperature of 28.5 degrees centigrade at an elevation of 1500 meter. What will be the temperature at an elevation of 3500 meter ይላል። ስለዚህ አሁን እዚህ ጋርም ደግሞ ሌላ ሐሳብ እናያለን። አትሞስፌር ሳቹሬትድ ሲሆንና አንሳቹሬትድ የሚሆነውን እነዚህን ሐሳብ እንዳትረሱ። አትሞስፌሪክ ኮንዲሽን አትሞስፌር ውስጥ ሳቹሬትድ ሆነ ማለት ሪላቲቭ ሂሚዲቲ 100 ሆነ ማለት ነው። ሪላቲቭ ሂሚዲቲ 100 ሆነ ማለት ያ ውሃ ያ አየር ምን ሆነ ነው? እርጥበት ያለበት ወተር ቫፐር ያለበት ይሄ የአየር ትነት ያለ ምክንያቱም እርጥበት ስላለበት ለትነት ይጋለጣል ማለት ነው። ስለዚህ ሳቹሬትድ ማለት ይሄ እርጥበት ያለበት አየር ማለት ነው ሳቹሬትድ። አንሳቹሬትድ ደግሞ ማለት ኢዝ ድራይ ኤር ማለት ነው። ስለዚህ ሳቹሬትድ እርጥበት አለበት ማለት ምን ማለት ነው? ኢዝ ዌት ኤር ነው ማለት ነው። ዌት አትሞስፌሪክ ኮንዲሽን ያለበት ነው። አንሳቹሬትድ ሲሆን ደግሞ ምንድነው? ድራይ ነው፣ ደረቅ የሆነ የአትሞስፌር ወይም ደግሞ ወተር ቫፐሩ በቂ የሆነ የሌለበት እርጥበት በቂ የሌለበት ይሄ ሪላቲቭ ሂሚዲቲው ከመቶ በታች የሆነበት ምን ይሆናል? አንሳቹሬትድ ይሆናል። ሳቹሬትድ ግን እርጥብ ነው፣ አንሳቹሬትድ ደረቅ ነው። ይሄን ሐሳብ ያዙ። ከዛ በኋላ ቴምፕሬቸራችን ተሰጠን፣ ኤሊቬሽን ተሰጠን። ስለዚህ በላፕስ ሬት እንደምታውቁት ቼንጅ ኢን ቴምፕሬቸር ኦቨር ቼንጅ ኢን አልቲቲዩድ ነው። አልቲቲዩዳችን ስንት ነው? 3500 ሲቀነስ 1500 ነው። 3500 አልቲቲዩድን ስንት አለን? 3500 ሲቀነስ 1500 ስንት ሆነ? 2000 ሜትር ሆነ ማለት ነው። አልቲቲዩድ ዲፈረንሳችን ቼንጃችን። ከዛ ሳቹሬትድ አትሞስፌሪክ ኮንዲሽን አለ ማለት ምን ማለት ነው? ስለ ዌት አዲያባቲክ ቴምፕሬቸር ነው የምናወራው ወይም ደግሞ አዲያባቲክ ላፕስ ሬት ነው የምናወራው ማለት ነው። አይ ሚን ዘ ዌት አዲያባቲክ ነው ማለት ነው። ይሄኛው ዌት ደግሞ ምንድነው? በእያንዳንዱ 1000 ሜትር ምን ያህል ነው ቼንጅ እያደረገ የሚሄደው? 5 ዲግሪ ሴንቲግሬድ ነው ቼንጅ የሚያደርገው። ላፕስ ሬቱ በእያንዳንዱ 1000 ሜትር ስንት ይሆናል? 5 ዲግሪ ሴንቲግሬድ ነው የሚሆነው ማለት ነው። ቴምፕሬቸሩ ቼንጅ የሚያደርገው አየሩ ሳቹሬትድ ስለሆነ ዌት ስለሆነ ይሄን ሐሳብ ያዙ። ስለዚህ ላፕስ ሬታችን አየሩ ኦልሬዲ ሳቹሬትድ ወይም ደግሞ ዌት ስለሆነ አግኝተናል። 5 ዲግሪ ሴንቲግሬድ ፐር 1000 ሜትር ነው። የተሰጠን 28 ዲግሪ ሴንቲግሬድ ነው። 28 ዲግሪ ሴንቲግሬድ ቴምፕሬቸር ወደ ላይ ወደ 3500 ሲሄድ እየቀነሰ ነው የሚሄደው ብለናል አይደል? ቴምፕሬቸር አልቲቲዩድ እየጨመረ ሲሄድ ቴምፕሬቸር እየቀነሰ ነው የሚሄደው። 28.5 ከዛ በስንት በ1500 ላይ ስንት ተሰጠን? 28.5 ከዛ 1000 ስንጨምርበት ስንት ይሆናል? 2500 1000 ሜትር እየጨመረ ሲሄድ ስንት ይሆናል? 5 ዲግሪ ሴንቲግሬድ እየጨመረ ሲሄዳል። 28.5 ላይ 5 ስንጨምር ስንት ይሆናል? 30 አይ ሚን ስንቀንስ ቴምፕሬቸሩ እየቀነሰ ስለሚሄድ ማለት ነው። ወደ ላይ ሲሄድ 28.5 ሲቀነስ 5 ይሆናል ማለት ነው። ሶ 23.5 ዲግሪ ሴንቲግሬድ ይሆናል። ምን ላይ? 2500 ላይ። አሁንም ደግሞ
3500 ላይ 1000 ሜትር እየጨመርን ስንሄድ ይሄ ደግሞ ከ23.5 5 እየቀነስን ስንሄድ ስንት ይሆናል? 18.5 ዲግሪ ሴንቲግሬድ ይሆናል። ስለዚህ መልሱ ዲ ነው የሚሆነው። አየሩ ሳቹሬትድ ከሆነ ዌት ነው። ዌት ደግሞ 5 ዲግሪ ሴንቲግሬድ ነው። ስለዚህ 28.5 ነው። የተሰጠን ኢሊቬሽን ደግሞ 1500 ከዛ መነሻ ወደ ላይ ደግሞ እየጨመረ ሄዶ 3500። ስለዚህ በዚህ ሐሳብ በቀላሉ መረዳት ትችላላችሁ። ኦቨርኦል በደንብ ከተረዳችሁ ደግሞ በቀላሉ መቀነስ ትችላላችሁ። ቅድም እንዳልነው ኢሊቬሽን 2000 ነው የቀነሰው እንትን ያደረገው። ስለዚህ ምን ማለት ነው? 2 ታይምስ 2 ነው የሚሆነው ማለት ነው። 5 ዲግሪ ሴንቲግሬድ ታይምስ 2 10 ነው የሚሆነው። 28.5 ሲቀነስ 10 ዲግሪ ሴንቲግሬድ ማለት ነው። ሁለቴ ስለሆነ ኢሊቬሽኑ 2000 ስለሆነ ማለት ነው። ስለዚህ ስትቀንሱ ስንት ይሆናል? 18.5 ዲግሪ ሴንቲግሬድ ቴምፕሬቸሩ ወደ ላይ 3500 ላይ ማለት ነው። Why the hemisphere on which Ethiopia located is cooler in December, January and February? This is the effect of A. Autumn equinox, B. Spring equinox, C. Summer solstice, D. Winter solstice, E. All. The hemisphere on which Ethiopia is located. ኢትዮጵያ የምትገኝበት ሄሚስፈር ምንድን ነው? ኖርዘርን ሄሚስፈር ነው አይደል? ኖርዘርን ሄሚስፈር ደግሞ ኩለር የሚሆንበት ቀዝቃዛ የሚሆንበት በምን? ዴሴምበር፣ ጃንዋሪ ኤንድ ፌብሩዋሪ። ዴሴምበር፣ ጃንዋሪ ኤንድ ፌብሩዋሪ ምን ወቅት ናቸው? ዊንተር ናቸው። ዊንተር ናቸው። ምክንያቱም በኖርዘርን ሄሚስፈር ላይ ዴሴምበር፣ ጃንዋሪ እና ፌብሩዋሪ በዊንተር ወቅት ይባላሉ። በዊንተር ወቅት ላይ ደግሞ ቅዝቃዜ ነው ያለው። ስለዚህ ዴሴምበር፣ ጃንዋሪ ኤንድ ፌብሩዋሪ ካለ ምን ይሆናል? the winter solstice ነው የሚሆነው ማለት ነው። Which one of the following is wrong related to latitudinal effect on Ethiopia? High annual range of temperature, B. almost equal lengths of day and night, C. high daily range of temperature, D. high mean annual range annual temperature, none of the above ይላል። ከነዚህ ውስጥ ስለ ኢትዮጵያ ላቲቲዩድ ኢፌክት ተጽዕኖ ስህተት የሆነው የትኛው ነው? ሃይ አንዋል ሬንጅ ኦፍ ቴምፕሬቸር። አንዋል ሬንጅ ኦፍ ቴምፕሬቸር የምንለው የአንዋሉ ሆተስት ማይነስ ኮልደስት መንዝ ማለት ነው። ስለዚህ ሆተስት ኤንድ ኮልደስት መንዝ ኢትዮጵያ በኢኳተርም የምትገኝ አካባቢ በመሆኗ ትሮፒክ አካባቢ የምትገኝ ሀገር በመሆኗ በሆተስት እና በኮልደስት ኤክስትሪም የለም። በጣም ከፍተኛ ኤክስትሪም የሆነ ሙቀትም ኤክስትሪም የሆነ ቅዝቃዜ የሚገኝባት ሀገር አይደለም፣ ኦቨርኦል እንደ ሀገሪቷ ማለት ነው። ስለዚህ በሃይ እና በሆት እና በኮልድ መሃል ያለው ዲፍረንስ በጣም ትንሽ ነው። በጣም ሞቃት የሚባለው ለምሳሌ ኢትዮጵያ 35 ዲግሪ ሴንቲግሬድ ከሆነ ኦቨርኦሉ በጣም ቀዝቃዛ የሚባለው ደግሞ ቅዝቃዜ የሚሆነው ደግሞ ምን ይሆናል? ወደ 33 ኦልሞስት 5 ዲግሪ ሴንቲግሬድ አካባቢ ልዩነት ነው የሚኖረው እና ስለዚህ አንዋል ሬንጅ ኦፍ ቴምፕሬቸሩ ኢትዮጵያ የሆተስት እና የኮልደስት መንዝ መሃል በጣም ዝቅተኛ፣ ክረምትና በጋ መሃል ያለው አቨሬጅ ቴምፕሬቸሩ ሚኑ ሬንጁ ትንሽ ነው ማለት ነው ኢትዮጵያ ላይ። ስለዚህ ይሄ ሃይ ሳይሆን ስሞል ነው። ኦልሞስት ኢኳል ሌንግዝ ኦፍ ዴይ ኤንድ ናይት ነው። አዎ ኢትዮጵያ በትሮፒክስ አካባቢ ወይም ደግሞ የምትገኝ አካባቢ ስለመሆኗ ኢኳተር አካባቢ የምትገኝ ሀገር በመሆኗ ስለዚህ ኢኳል ሌንግዝ ኦፍ ዴይ ኤንድ ናይት ነው የምታገኘው በኢኮኖክስ ህግ መሰረት ማለት ነው። ሃይ ዴይሊ ሬንጅ ኦፍ ቴምፕሬቸር። አዎ ዴይሊ ሬንጅ ኦፍ ቴምፕሬቸሩ በጣም ከፍተኛ ነው የሚሆነው ቀንና ማታ መሃል ማለት ነው። ዴይሊ ሬንጅ ኦፍ ቴምፕሬቸር ደግሞ ስንል ዴይ እና ናይት መሃል ማለት ነው። ዴይ እና ናይት መሃል ያለው ልዩነት በጣም ከፍተኛ ነው። ቀን በጣም ሙቀት ነው፣ ማታ ደግሞ ቅዝቃዜ ያለባት ነው የኢትዮጵያ አየር ሁኔታ። ሃይ ሚን አንዋል ቴምፕሬቸር፣ አንዋል ቴምፕሬቸሩ ሚኑ አቨሬጅ አንዋል ቴምፕሬቸሩ ደግሞ ከፍተኛ ነው የሚሆነው ማለት ነው። በጣም ከፍተኛ ነው የሚሆነው ምክንያቱም አብዛኛው ጊዜ የሞቃት አየሩ ስለ ኦቨርኦል ትሮፒክስ አካባቢ ኢኳተር አካባቢ የሚገኝ ስለሆነ ሚን አንዋል ቴምፕሬቸሩ በጣም ከፍተኛ ነው ማለት ነው፣ ሃይ ነው። ስለዚህ ፎልስ የሆነው ኤ ነው። 6 which one of the following lapse rate is characterized by the actual observed change of term with altitude? A. atmospheric lapse rate, B. dry adiabatic lapse rate, C. wet adiabatic lapse rate, D. B and C none ይላል። ከነዚህ ውስጥ observed actual የሆነ በተጨባጭ የሚገኝ observed የተደረገ የለውጡ ማለት ነው የአየር ለውጥ ከአልቲቲዩድ ጋር አልቲቲዩድ ሲጨምር አብሮ የሚቀንስ አልቲቲዩዱ እየጨመረ ሲሄድ የሚቀንስ የቴምፕሬቸር ሁኔታ ከአልቲቲዩድ ጋር አክቹዋል የሆነ ተጨባጩ ውስጡ ሳቹሬትድም አንሳቹሬትድም ያለውንም ነገር ኦቨርኦሉ ማለት ነው። ኦቨርኦል አክቹዋል ተጨባጩ ነገር ቅዝቃዜንም ወይም ደግሞ ሙቀቱንም ዋርምም ዌትንም ክላይማቲክ ኮንዲሽንን አንድ ላይ የያዘው ምንድነው የሚባለው? የአትሞስፌሪክ ላፕስ ሬት ወይም ደግሞ ኢንቫይሮንመንታል ላፕስ ሬት ወይም ደግሞ ኖርማል ላፕስ ሬት በመባል የሚታወቀው ነው ማለት ነው።
7 which one of the following is not a control of climate? A temperature, B latitude, C distance from the sea, ዲ ኦሽን ከረንትስ ኢነን ይላል። ከነዚህ ውስጥ የኮንትሮል ኦፍ ክላይሜት ውስጥ ሁለት ነገር ዌዘር እና ክላይሜት ውስጥ ሁለት ነገር አለ። አንዱ ኤሌመንት ነው፣ በደንብ ለይታችሁ ወቁ። ሌላ ኮንትሮል ነው። ኤሌመንትስ ኦፍ ክላይሜት የሚባሉት እነ ቴምፕሬቸር፣ ሂሚዲቲ፣ ፕሪሲፒቴሽን አይነት ናቸው። ኮንትሮል የሚባሉት እንደ ላቲቲዩድ፣ ዲስተንስ ፍሮም ዘ ሲ፣ ኦሽን ከረንትስ፣ አልቲቲዩድ፣ ኤር ፕሬሸር የሚባሉት ደግሞ የአየር ሁኔታን የሚቆጣጠሩ ናቸው ማለት ነው። የሚቆጣጠሩት ቴምፕሬቸር የሚቆጣጠር ሳይሆን የሱ ኤሌመንት ነው፣ የሱ መገለጫ ነው። የአየሩ አንዱ ባህሪው ነው ወይም ደግሞ ኤሌመንቱ ነው እንጂ የሚቆጣጠረው አይደለም ማለት ነው። ወይም ደግሞ የአየር ሁኔታን የሚቆጣጠሩት ላቲቲዩድ፣ ዲስተንስ ፍሮም ዘ ሲ፣ ኦሽን ከረንት፣ ኤር ፕሬሸር፣ አልቲቲዩድ እና ኢንክሊኔሽን ኦፍ ዘ ሰን ወይም ደግሞ ላቲቲዩድ የሚባሉትን እነሱ ናቸው ማለት። ስለዚህ ያልሆነው ማን ነው? ቴምፕሬቸር ነው። ኤሌመንት ናቸው ቴምፕሬቸር፣ precipitation, humidity የመሳሰሉት ማለት ነው። which of the following is correctly correlated regarding the seasons and position of the ITCZ ይላል። A autumn season ITCZ is at Tropic of Capricorn. B spring season ITCZ is at the Antarctic Circle. C summer season ITCZ is at the Tropic of Cancer. D winter season ITCZ is at the Equator ይላል። ከዛ እነዚህ ውስጥ በትክክል ኮሪሌትድ የተደረገ የትኛው ነው ስለ ሲዝኖች እና ፖዚሽን ኦፍ አይቲዜድ። ኤ አውተምኒ ሲዝን አይቲዜድ ኢዝ አ ትሮፒክ ኦፍ ካፕሪኮርን ይላል። በአውተምኒ ሲዝን አይቲዜድ የት ነው የሚገኘው? ኢኳተር ነው የሚገኘው እንጂ ትሮፒክ ኦፍ ካፕሪኮርን ላይ አይሄድም። አውተምን ወቅት ውስጥ የሚኖረው አይቲዜድ ኢኳተር አካባቢ ነው። ስፕሪንግ ሲዝን ላይ አይቲዜድ ኢዝ አንታርክቲክ ሰርክል ይላል። አንታርክቲክ ሰርክል ላይ አይሄድም። በዚህ አካባቢ ፍጹም አይፈጠርም። የሚፈጠረው ትሮፒክስ እና በኢኳተር አካባቢ ነው አይቲዜድ ምክንያት እነዚህ ሺፍቶች የሚፈጠሩት እንጂ አንታርክቲክ አካባቢ አይሄድም ማለት ነው አይቲዜድ። ሰመር ሲዝን አይቲዜድ ኢዝ አ ትሮፒክ ኦፍ ካንሰር። ትሮፒክ ኦፍ ካንሰር ማለት ኖርዘርን ሄሚስፈር ላይ ነው። በኖርዘርን ሄሚስፈር ላይ አዎ ትሮፒክ ኦፍ ካፕሪኮርን በሰመር ጊዜ ልክ ነው። ይሄ ሲ ልክ ነው። ዊንተር ሲዝን አዘ ኢኳተር ይላል። ዊንተር ሲዝን ኢኳተር ላይ ሳይሆን የት ነው የሚገኘው? ትሮፒክ ኦፍ ካፕሪኮርን ላይ ነው። ትሮፒክ ኦፍ ካፕሪኮርን ነው እንጂ ኢኳተር ላይ አይደለም። ኢኳተር ላይ የሚገኘው በአውተምን እና በስፕሪንግ ሲዝን ነው ማለት ነው። ስለዚህ ኮሪሌትሊ በትክክል ኮሪሌት ያደረገው ኮሬክትሊ ሲ ነው ማለት ነው። 9 ላፕስ ሬት ኢዝ ሪሌትድ ዊዝ ኤ ላቲቲዩድ፣ ቢ ክላውድ ከቨር፣ ሲ አልቲቲዩድ፣ ዲ ኢኳተር። ላፕስ ሬት ማለት ቼንጅ ኢን ቴምፕሬቸር ኦቨር ቼንጅ ኢን አልቲቲዩድ ነው አይደል? ስለዚህ አልቲቲዩድ ጋር ነው የሚያያዘው ማለት ነው ላፕስ ሬት። During winter solstice, the northern hemisphere experiences longest daylight of the year. B. The southern hemisphere experiences shortest daylight and longest night. C. The northern hemisphere experiences shortest daylight and the longest nights. D. It marks the beginning of the autumn season. During winter solstice ሲሆን winter solstice ሆነ ማለት northern hemisphere tilted away from the sun ነው። ወደ ሁለቱ ሄሚስፈር ኖርዘርን ሄሚስፈር እና ሳውዘርን ሄሚስፈርን አይተን ፀሐይ ስትወጣ በዚህኛው በዊንተር ሶሊስታይስ ላይ በሳውዘርን ሄሚስፈር ላይ ፀሐይ ስለምትሆን ምን ይሆናል ማለት ነው? ኖርዘርን ሄሚስፈሩ ከፀሐይ የራቀ ነው የሚሆነው ማለት ነው። ቲልትድ አዌይ ነው የሚሆነው፣ የራቀ ነው የሚሆነው። ዌርአስ ሳውዘርን ሄሚስፈሩ ደግሞ ቲልትድ ቱዋርድ ዘ ሰን ነው፣ ወደ ፀሐይ ምን የሆነ ነው? የቀረበ ነው ማለት ነው። ምክንያቱም ወደ ሳውዘርን ሄሚስፈር ላይ ፀሐይ ስለምትገኝ። ዊንተር ሶሊስታይስ ማለት ፀሐይ ሳውዘርን ሄሚስፈር ላይ ነው የምትገኘው። በዚህ ምክንያት ኖርዘርን ሄሚስፈሩ ከፀሐይ የራቀ፣ ሳውዘርን ሄሚስፈሩ ደግሞ ለፀሐይ የቀረበ ነው የሚሆነው። ሐሳቡ እንደዚህ ያዙ። ስለዚህ ኖርዘርን ሄሚስፈር ራቀ ማለት ስለሚርቅ ምንድን ነው የሚሆነው? ቀጣይ ኤክስፒሪየንስስ ሎንገስት ዴይ ኦፍ ዘ ይር ይላል። ሎንገስት ዴይ አይደለም የሚኖረው፣ ምክንያቱም ፀሐዩ እሱ የራቀ ስለሆነ ቀን ብዙ ፀሐይ አያገኝም። ሾርተስት ነው የሚሆነው ማለት ነው። ሾርተስት ነው የሚሆነው ምክንያቱም ከሱ ፀሐይ ርቃ ሳውዘርን ላይ ስለምትገኝ። the southern hemisphere experiences the shortest daylight and the longest night. ሳውዘርን ሄሚስፌር ደግሞ ሾርተስት ዴይ ላይት አይደለም የሚያገኘው፣ ምክንያቱም ፀሐይ ወደሱ ስለቀረበች በዚህ ሰዓት the longest day night ነው የሚያገኘው። ሎንገስት ዴይ ናይት ነው the southern hemisphere፣ ምክንያቱም ፀሐይ ለሱ ስለቀረበች። the northern hemisphere experiences shortest daylight። አዎ ኖርዘርን ሄሚስፈር በዚህ ሰዓት the shortest daylight ነው የሚያገኘው፣ ምክንያቱም ፀሐይ ስለሱ ስለራቀች ማለት ነው። እና ሌሊቱ ደግሞ ምንድን ነው የሚሆነው? ሎንገስት ነው የሚሆነው። it marks the beginning of autumn season ሳይሆን the beginning of the winter season ነው። ስለዚህ ትክክለኛው መልሱ ሲ ነው።
ዊንተር ሶሊስታይስ ሲሆን ኖርዘርን ሄሚስፌር ኤክስፒሪየንስስ the shortest daylight and the longest night ነው ዊንተር ሶሊስታይስ ላይ ማለት ነው። ሰመር ሶሊስታይስ ላይ ደግሞ ቢሆን ምንድን ነው የሚሆነው? the northern hemisphere experiences the longest day light of the year ነው የሚሆነው ማለት ነው። እዚሁ ላይ ደግሞ during the winter solstice ብሎ the southern hemisphere experiences the longest daylight ቢል ልክ ነው የሚሆነው። ምክንያቱም southern hemisphere ምንድነው በዚህ ሰዓት ፀሐይ ለሱ ቀርባ ስለሆነ ከፍተኛ የሆነ ዴይላይቶቹ ቀኑ ምን ይሆናል? ሎንገስት ነው የሚሆነው ማለት ነው በዊንተር ሶሊስታይስ ላይ ማለት ነው በሳውዘርን ሄሚስፈር ላይ። በኖርዘርን ሄሚስፈር ላይ ግን ቀኑ አጭር ምሽቱ ረጅም ነው የሚሆነው በዊንተር ሶሊስታይስ። በሰመር ሶሊስታይስ ላይ ደግሞ ምንድን ነው የሚሆነው? ቀኑ ረጅም ነው የሚሆነው ፀሐይ ለሱ ስለምትቀርብ ማለት ነው። ምሽቱ ደግሞ አጭር ነው የሚሆነው። በዊንተር ሶሊስታይስ ደግሞ በሌላ በሳውዘርን ሄሚስፈር ቀን ረጅም ይሆናል፣ ምሽት አጭር ይሆናል። በሰመር ሶሊስታይስ ላይ ደግሞ በሳውዘርን ሄሚስፈር ምሽቱ አይምን ቀኑ አጭር ይሆንና ቀኑ ሾርተስት ይሆንና ምሽቱ ደግሞ ሎንገስት ይሆናል ማለት ነው። እነዚህ ሁለቱን ሐሳቦች በደንብ ለየት አድርጋችሁ ወይም ደግሞ ለይታችሁ ወቁ። ሌላው which one of the following alternative is correctly matched? A. dry adiabatic lapse rate, saturated air. B. wet adiabatic lapse rate, unsaturated air. C. atmospheric lapse rate, temperature inversion. D. environmental lapse rate, the troposphere. ስለዚህ በትክክል ማች ያደረገ ቅድም እንዳልነው ድራይ አትሞስፈሩ አዲያባቲክ ላፕስ ሬቱ ድራይ ሆነ ማለት አየሩ ምን ሆነ? አንሳቹሬትድ ነው። ውስጡ እርጥበት የለውም ማለት ነው። አንሳቹሬትድ ነው። ስለዚህ ሳቹሬትድ ሳይሆን አንሳቹሬትድ። ዌት ሆነ ማለት ደግሞ ምን የሆነ ነው? ሳቹሬትድ ሪላቲቭ ሂዩሚዲቲ 100 የሆነ ነው። በዛ ሰዓት ሳቹሬትድ ወይም ደግሞ እርጥብ የሆነ ወተር ቫፐሩ ያለበት ነው ማለት ነው። ስለዚህ ሳቹሬትድ ነው የሚሆነው ዌት ሲሆን። አትሞስፌሪክ ላፕስ ሬት ቴምፕሬቸር ኢንቨርዥን። ቴምፕሬቸር ኢንቨርዥን በላፕስ ሬት በአትሞስፌሪክ ኮንዲሽን ውስጥ የለም። በዚህ በትሮፖስፌር ውስጥ በሚፈጠረው በአንዩዥዋል ኮንዲሽን ነው። አንዩዥዋል ኮንዲሽን ማለት ቴምፕሬቸር ቨርዥን ማለት when the altitude is increasing ቴምፕሬቸር ቨርዥን የምንለው ቴምፕሬቸር is increasing ማለት ነው። ቴምፕሬቸር ኢንቨርዥን የምንለው አልቲቲዩድ ሲጨምር ቴምፕሬቸር አብሮ የሚጨምር ማለት ነው። በኖርማል ኮንዲሽን እንደምናውቀው አልቲቲዩድ እየጨመረ ሲሄድ ቴምፕሬቸር እየቀነሰ ነው አይደል? በቴምፕሬቸር ኢንቨርዥን ግን አንዩዥዋል ባልተለመደ በአንዳንድ ሁኔታ ደግሞ አልቲቲዩድ እየጨመረ ሲሄድ ቴምፕሬቸሩም አብሮ ይጨምራል ነው ቴምፕሬቸር ኢንቨርዥን። ይሄ ደግሞ በአትሞስፌሪክ ላፕስ ሬት ውስጥ የሚከሰት ነገር አይደለም ነው። ስለዚህ ቴምፕሬቸር ኢንቨርዥን አይሆንም። ኢንቫይሮንመንታል ላፕስ ሬት ትሮፖስፌር፣ አዎ በሎወር ፓርት ኦፍ ዘ አትሞስፌር የሚባለው በትሮፖስፌር ውስጥ ነው ኢንቫይሮንመንታል ላፕስ ሬት ወይም ደግሞ ይሄ አልቲቲዩድ እየጨመረ ሲሄድ ቴምፕሬቸር የሚቀንሰው ወይም ደግሞ በአትሞስፌሪክ ላፕስ ሬት የምንለው በ6.5 እየጨመረ አልቲቲዩድ እየጨመረ ሲሄድ ቴምፕሬቸሩ የሚቀንስበት በትሮፖስፌር ፓርት ውስጥ የሚፈጠር ነው። ልክ ነው ዲ። ሌሎቹ ልክ አይደሉ። ስለዚህ በደንብ ልዩነቱ እንደገባችሁ ተስፋ አደርጋለሁ። እነዚህም በደንብ ማብራሪያውን ከሰማችሁ ራሱ ምንም ማንበብ ራሱ ፓርቱን ሄዳችሁ አንዳውቱን ባታነቡ ራሱ እነዚህን ጥያቄዎች ሙሉ ሽፋን እየሰጧችሁ ስለሆነ ዩኒቱን፣ ስለዚህ ይሄን በደንብ ከተረዳችሁ በእርግጠኝነት ጂኦግራፊ ፈተና አንድም ጥያቄ አትስቱም። አንዲትም ጥያቄ ትስታላችሁ ብዬ አላስብም። ስለዚህ በደንብ ተከታተሉ። የሚቀጥሉ ፓርቶችንም በተከታታይ ሰራላችኋለሁ። ስለዚህ ሼር፣ ሰብስክራይብ በማድረግ እናንተም ከጎናችሁ ነው። 12 the inclination of earth's axis from imaginary perpendicular line causes the difference in length of day and night, the occurrence of day and night, the movement of water in the oceans, the movement of the wind, all ይላል። the inclination of the earth's axis from imaginary perpendicular line causes እንደምታውቁት በኦርቢታል ፕሌን አለ። ከኦርቢታል ፕሌን ላይ በፐርፔንዲኩላር ላይኑ ላይ መሬት በራሷ ዛቢያ ላይ ምን ታረጋለች? ትሽከረከራለች፣ ሮቴት ታረጋለች አይደል? በራሷ ዛቢያ ላይ ሮቴት በምታረግበት ጊዜ 23 ዲግሪ ሃፍ ከምን ከኦርቢታል ፕሌን ከፀሐይ ኦርቢት 23 ዲግሪ ኤንድ ሃፍ ምን ታረጋለች? ኢንክላይንድ ታረጋለች ማለት ነው። ትጠመዘዛለች ወይም ደግሞ ቲልት ታረጋለች፣ ትንሻፈፋለች። ስለዚህ በዚህኛው መንሻፈፍ ምክንያት ምንድነው የሚፈጠረው ነው? ምንድነው የሚፈጠረው? the difference in length of day and night ልክ ነው። ቲልት በማድረጉ ምክንያት በሌንግዝ ዴይ እና ናይቱ መሃል አንዱ አጭር አንዱ ረጅም የሚሆንበት በዚህ ቲልት ምክንያት ነው ማለት ነው። የምሽትና በሌላ ምክንያት እነዚህ ሲዝናል ቼንጆቹ የሚፈጠሩት ማለት ሲዝናል ላይ የሚፈጠሩት በዚህ በምንድነው? በመሬት ቲልት በምታረግበት ከፀሐይ ኦርቢት 23 ዲግሪ ሃፍ ቲልት በማድረጓ ምክንያት ነው ማለት ነው። the difference in length of day and night የሚፈጠረው ይሄ ልክ ነው። the occurrence of day and night ይሄ አይደለም። occurrence of day የሚፈጠረው ፀሐይ በራሷ ምድር
በራሷ ዛቢያ ላይ ሮቴት ስታደርግ ወይም ደግሞ ስትሽከረከር ዴይ ኤንድ ናይት ይፈጠራል። ቲልት ስታደርግ አይደለም፣ ስትሽከረከር ነው። ሮቴት ስታደርግ ቀንና ምሽት ይፈጠራሉ። ሮቴት ስታደርግ በራሷ ዛቢያ ላይ። በፀሐይ ዙሪያ ደግሞ ስትዞር ምን ይፈጠራል? ሲዝኖች ወይም ደግሞ ወቅቶች ይፈጠራሉ። በራሷ ዛቢያ ላይ ስትዞር ደግሞ ምሽትና ንጋት ይፈጠራል፣ ሌሊት ይፈጠራል፣ ቀን ይፈጠራል። ግን ቲልት ሲሆን ደግሞ ምን ያደርጋል? የሲዝኖቹና የቀንና የምሽት ርዝማኔ ልዩነት እንዲኖረው ያደርጋል። ምኑ? ይሄኛው ቲልት ማለት። ስለዚህ ስለ ቲልት ስለሆነ the difference in length of day and night ነው። በፀሐይ በምድር ሮቴሽን ደግሞ የሚፈጠር ቢል day and night ነው። በሪቮሉሽን ፀሐይም በመዞራ ደግሞ የሚፈጠር ቢል ደግሞ the occurrence of season ነው የሚሆነው። እነዚህም በደንብ ለይታችሁ ያዙት። 13 which of the following statement is correct regarding weather and climate? A. Weather commonly takes place in the wider geographic setting than climate. B. Climate implies cumulated and composite of weather events. C. Climate mostly implies the current state of the atmosphere than weather. D. Weather events less probably occur in troposphere than the other layer of the atmosphere. ከነዚህ ስቴትመንት ውስጥ እውነት የሆነው የትኛው ነው? ስለ ዌዘር እና ክላይሜት። ዌዘር ማለት የአየር ጸባይ ነው። ክላይሜት ደግሞ የአየር ንብረት ነው። ዌዘር commonly takes place in wider geographic area ነው ከክላይሜት ይልቅ ይላል። ኖ ዌዘር የሚፈጠረው አጭር ነው። እንደምታውቁት ሾርት ተርም ነው፣ ለአጭር ጊዜ። ለምሳሌ አንድ ቦታ ፀሐይ ሆኖ አንድ ቦታ ዝናብ ሊሆን ይችላል። ስለዚህ ዋይደር ኤሪያ ጂኦግራፊክ ኤሪያ አይደለም። አዲስ አበባ ለምሳሌ ፀሐይ ሆኖ ከዛ አዳማ ወይም ደግሞ ጎንደር ዝናብ ወይም ደግሞ ደመናማ ሊሆኑ ይችላሉ። አዲስ አበባ ቅዝቃዜ ኖሮ እዛ አካባቢ ደግሞ ሙቀት ሊኖር ይችላል። ስለዚህ ዋይደር ጂኦግራፊክ ኤሪያ ሳይሆን በአጭር ጊዜ ውስጥ ስፔሲፊክ ፕሌስ ላይ የሚፈጠር ሾርት ተርም ነው ማለት አጭር ጊዜ የሚፈጠር። ዋይደር ሳይሆን በስፔሲፊክ ፕሌስ ላይ የሚፈጠር ነው። ስለዚህ ዌዘር ሳይሆን እዚህ ጋር ቴክስ ፕሌስ ኢን ዋይደር ጂኦግራፊክ ኤሪያ ማለት ነው ክላይሜት ነው ማለት ነው። ስለዚህ ይሄ አይሆንም፣ ፎልስ ነው። ክላይሜት ኢምፕላይስ the cumulated and composite of weather events። አዎ ክላይሜት የነዚህ የዌዘር ወይም ደግሞ የአየር ጸባይ ኢቨንቶች የፀሐይን፣ የሙቀትን፣ የዝናብን፣ የነዚህ ሂሚዲቲ የምንላቸው የነዛ የአንድ ላይ የነሱ ስብስብ ነው ወይም ደግሞ ድምር ነው ማለት ነው ክላይሜት። ስለዚህ ልክ ነው ቢ። ክላይሜት ሞስትሊ ኢምፕላይ the current state of atmosphere than weather። ክላይሜት the current state of atmosphere የሚያመለክተው ምንድን ነው? ክላይሜት ሳይሆን ዌዘር ነው። ዌዘር ነው እንጂ current state of የሚያሳየው ክላይሜት አይደለም። ሲም አይሆንም። ዲ weather events less probably occur in the troposphere than the other layer of atmosphere። ይሄም ፎልስ ነው። አብዛኛው ኦልሞስት ኦል ማለት የሚቻለው ዌዘር የሚፈጠረው በትሮፖስፌር ነው። ሌስ ፕሮባብል ሳይሆን በአብዛኛው እንጂ አብዛኛው ኦልሞስት ኦል ማለት የምንችለው የሚፈጠረው በትሮፖስፌር ውስጥ ነው ከሌሎቹ የአትሞስፌር ሌየሮች ይልቅ ማለት ነው። ስለዚህ ይሄ ፎልስ ነው የሚሆነው። ስለዚህ ኮሬክት የሆነው የትኛው ነው? ቢ ነው ማለት ነው። 14 from the following statement one is correct about the dry adiabatic lapse rate. For every 1000 meter of change in elevation, the rate of heating or cooling is about 5 degrees centigrade. B. The temperature changes occur in the process of adding and withdrawal of air mass result 14 from the following statement one is correct about the dry adiabatic lapse rate. A. For every 1000 meter of change in elevation, the rate of heating or cooling is about 5 degrees centigrade. B. The temperature changes occur in the process of adding and removal of air mass result the air expansion and contraction. C. The rate of adiabatic cooling or warming remains constant as long as there is no addition or withdrawal of the heat. D. Horizontal displacement of air are the major cause of the dry adiabatic temperature change ይላል። ከነዚህ ውስጥ ስለ ድራይ አዲያባቲክ ላፕስ ሬት ትክክል የሆነው የትኛው ነው? ፎር ኤቭሪ ለእያንዳንዱ 1000 ሜትር ቼንጅ ኢን ኤሊቬሽን ሬት ኦፍ ሂቲንግ ኦር ኩሊንጉ 5 ዲግሪ ሴንቲግሬድ ይላል። ኖ 10 ነው የሚሆነው። 5 ምንድን ነው? የዌት ነው። the temperature change occur in the process of adding or withdrawal of air mass the result expansion አይደለም። ውስጥ የአየር ማስ ውስጥ ያለው ሙቀቱ አድና ሪሙቭ በማድረጉ ምክንያት የተፈጠረ ኤክስፓንሽን ኤንድ ኮንትራክሽን ሳይሆን በፕሬሸር ምክንያት የሚፈጠር ኤክስፓንሽን ኤንድ ኮንትራክሽን ነው። ስለዚህ አዲንግ ኤንድ ዊዝድሮዋል ኦፍ ሂት የለም ማለት ነው በዚህ ፕሮሰስ ውስጥ። ሲ the rate of adiabatic cooling or warming remains constant as long as there is no addition or withdrawal of it። ሂት ዊዝድሮ ስለማያደርግ ወይም ደግሞ አድ ስለማያደርግ ምንድነው the rate of cooling እና ዋርሚንጉ ኮንስታንት ነው። አዎ 10 ዲግሪ ሴንቲግሬድ ነው በእያንዳንዱ 1000 ሜትር። ስለዚህ ኮንስታንት የሆነ ነው ምክንያቱም የሚጨመር እና የሚቀነስ ሂት ስለሌለ ማለት ነው። The horizontal displacement of air are the major cause of dry adiabatic temperature change። horizontal displacement ሳይሆን the vertical displacement ነው።
ቨርቲካል ዲስፕሌስመንት የሚባለው ወደ ላይ ሲሄድ ኤሩ ኤክስፓንድ እያደረገ መሄዱ፣ ወደ ታች ሲያደርግ ደግሞ ራይዝ እያደረገ ወደ ላይ ራይዝ እያደረገ ኤክስፓንድ እያደረገ መሄዱ፣ ወደ ታች ደግሞ ሲንክ እያደረገ ኮምፕረስ እያደረገ መምጣቱ። ስለዚህ አፕ እና ዳውኑ ቨርቲካል ዲስፕሌስመንት ነው እንጂ ሆሪዞንታል አይደለም። ስለዚህ ኮሬክት የሆነው ሲ ነው ማለት ነው። ቪዲዮ እንዳይረዝም እዚሁ ጋር ይሄኛውን እናቆምና በሚቀጥለው ደግሞ ሌሎችንም እናያለን ማለት ነው። የቀሩትን ጥያቄዎች እያንዳንዱ ሰፋ አድርጌ እየገለጽኩላችሁ ያለው ድጋሜ ባታነቡት ራሱ እነዚህን ጥያቄዎች እንኳን አንብባችሁ በቀላሉ ፈተና መስራት እንድትችሉ በማሰብ ነው በጥልቀት እየሰራሁላችሁ ያለሁት። ስለዚህ ቻናሉን ሰብስክራይብ በማድረግ ለሌሎቹ እንዲዳረስ፣ ቀጣይ ጥያቄዎች ደግሞ እንዲደርሳችሁ ደውል ምልክቱ በመጫን ሁሌ ኖቲፊኬሽን ኦን አድርጉ ማለት ነው።